ወይም ደግሞ በክፍል 1 ዛሬ መማር የምንጀምረው ሂሳብ የአምስተኛ ክፍል ነው። እንግዲህ ከመማሪያ መጽሐፉ ተነስተን ትምህርቶችን እንሰጣለን ማለት ነው። የመማሪያ መጽሐፉን ነው የምንከተለው። ስለዚህ በዚህ ትምህርት የምንማራቸው ትምህርቶች በመጀመሪያ ደረጃ የምናየው ማንን ነው? እኛ የክፍልፋይ አይነቶችን እናያለን ማለት ነው። ክፍልፋይ አይነቶች፣ ክፍልፋይ ማለት ምን ማለት ነው? የክፍልፋይ አይነቶች ምንድናቸው? የሚሉትን አንድ ባንድ እናያለን ማለት ነው። ሁለተኛ ክፍልፋዮችን እናወዳድራለን። የክፍልፋዮች ምንነት እናውቃለን። ክፍልፋይ እንዴት እንደሆነ እንረዳለን። ከዛ በክፍል 2 ደግሞ ክፍልፋዮችን ማወዳደር እንጀምራለን ማለት ነው። ማወዳደር የትኛው ይበልጣል፣ የትኛው ያንሳል፣ ምን ማለት ነው የሚሉትን አንድ ባንድ እያወዳደርነ ክፍልፋዮችንም እየለየነ እንሄዳለን ማለት ነው። በሶስተኛ ደረጃ ከነዚሁ ከክፍልፋዮች ላይ ስንነሳ አራቱ መሰረታዊ ስሌቶችን በክፍልፋዮች ላይ ምን አይነት ተግባራትን ይፈጽማሉ ወይም እንዴት ነው አራቱ መሰረታዊ የሂሳብ ስሌቶችን የምናየው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንግዲህ ተመልሰን መጥተናል። ክፍልፋዮችን ማየትና ማወቅ ነው። ካሁን በፊት ስለ ክፍልፋዮች እንማራለን የሚል በመጀመሪያ ደረጃ ክፍልፋዮችን እናውቃለን፣ ስለ ክፍልፋዮች ምንነት እንረዳለን ብዬ ጀምሬ ነበር። ስለዚህ ዛሬ በምዕራፍ 1 እና በክፍል 1 የምንጀምረው ስለ ክፍልፋዮች ነው። ክፍልፋዮች ማለት ምን ማለት ናቸው? ስለዚህ ክፍልፋዮች የምንላቸው እነማን ናቸው የሚሉትን እንረዳለን ብዬ ተናግሬያለሁ። መደበኛ ክፍልፋይ፣ ኢመደበኛ ክፍልፋይ እና ድብልቅ ክፍልፋይ የሚባሉ የክፍልፋይ አይነቶች አሉ። እዚህ ዋና የክፍልፋይ አይነት የምንላቸው እነማን ናቸው? የመጀመሪያው መደበኛ ክፍልፋይ፣ መደበኛ ክፍልፋይ፣ ከዛ ኢ መደበኛ ክፍልፋይ ወይም ደግሞ መደበኛ ያልሆነ ክፍልፋይ ማለት ነው። ልክ መደበኛ የሆነ ክፍልፋይ አለ፣ መደበኛ ያልሆነ ክፍልፋይ። ድብልቅ ክፍልፋይ የሚባል ደግሞ አለ። ሶስተኛው ድብልቅ ክፍልፋይ የሚባል ሶስት ናቸው። መደበኛ ክፍልፋይ አንደኛው ነው። ኢ መደበኛ ማለት መጀመሪያ መደበኛ ከሆነ ውጭ ያለ ማለት ነው። አፍራሽ ናት አይደል? ኢ ተቃራኒ ናት አይደል? ኢ መደበኛ፣ መደበኛ ያልሆነ። ሁለቱንም የተቀላቀለ ወይም ድብልቅ የምንለው ደግሞ ሌላ የክፍልፋይ አይነት አለ ማለት ነው። እስኪ እያንዳንዱን እንመልከታቸው። አሁን የመደበኛ ክፍልፋይ ምንድን ነው? የመደበኛ ክፍልፋይ ምንድን ነው የሚሉትን እያንዳንዳቸው እናያለን ማለት ነው። እያንዳንዳቸው እናያለን ማለት ነው። መደበኛ ክፍልፋይ የሚባሉት እነማን ናቸው? እነዚህ የክፍልፋይ አይነቶች 3 አይነት የክፍልፋይ አይነቶች አሉ ብለናል። ነው መደበኛ ክፍልፋይ ይባላል። ይሄ መደበኛ ክፍልፋይ የሚባለው መደበኛ ክፍልፋይ ይባላል። መደበኛ ክፍልፋይ ማለት ፕሮፐር ፍራክሽን የምንለው ለምሳሌ 1/2ኛ ያችሁት 1/2ኛ፣ 3/4ኛ፣ 5/8ኛ ናቸው። ስለዚህ አሁን መደበኛ ክፍልፋይ የምንለው ጠሪው ከቆጣሪ ይበልጣል ካልን ጠሪ የትኛው ነው? ተቆጣሪ የትኛው ነው? ስለዚህ ጠሪው ከተቆጣሪው ይበልጣል ማለት አንድ ምንድናት ማለት ነው? አንድ ጠሪ ናት። 2 ምንድናት? ተቆጣሪ ናት። ጠሪው ከተቆጣሪው ይበልጣል ካልን ተቆጣሪው ማን ነው? አንድ። ጠሪው ማን ነው? 2 ማለት ነው። እስኪ ጠሪና ተቆጣሪ ምንድን ነው እንያቸው እስኪ። ጠሪ የሚለውን ስንመለከት ይህ የክፍልፋዮች የላይኛው ቁጥር ነው። የላይኛው ቁጥር ምን ተብሎ ነው የሚጠራ? ጠሪ ማለት ነው። ጠሪ ተብሎ ይጠራል። የላይኛው ቁጥር ለምሳሌ 1/2 አለ። ይሄ ማለት 1/2ኛ ማለት ነው አይደለም? 1/2ኛ ነው። 1/2ኛ ከሆነ የላይኛው ቁጥር ምንድን ነው የሚባለው? የላይኛው ቁጥር ጠሪ ይባላል ማለት ነው። ጠሪ፣ የላይኛው ቁጥር ጠሪ ከተባለ ይሄ ጠሪ ነው። እቺት ጠሪ ነው። መጀመሪያ ላይ የምናገኘው ጠሪ ወይም ደግሞ ኒውመሬተር ይባላል። እንግሊዘኛውን ተውት። ዲኖሚኔተር እና ኒውመሬተር ይባላሉ። ስለዚህ ይሄ ኒውመሬተርስ ይባላል። ይሄ ከላይ ያለው ጠሪው በአንድ ሙሉ ነገር ወደ ስንት እኩል ክፍሎች እንደተከፈለ ሳይሆን ከነዚያ የተከፈሉ ክፍሎች ውስጥ ስንቱን እንደወሰድን ወይም እንዳለን ያመላክታል። ለስንት እንደተከፈለ ሳይሆን አሁን ለስንት እንደተከፈለ ሳይሆን ከተቀመጡ ወይም ደግሞ ከነዚያ ከተከፈሉ ክፍሎች ውስጥ ስንት እንደወሰድን ከአንዱ ውስጥ አንዱ ለ2 ተካፈለ ማለት ነው። አንዷን ለ2 ተካፍለን ስንት እንደወሰድን ወይም እንዳለን ያመላክታል። ጠሪ ማለት ስንት እንዳለን ያመላክታል። ለምሳሌ በ3/4 ውስጥ
3/4 ታያችኋለች። በ3/4 ውስጥ 3 አንሺ ይባላል። ይህም ማለት ከአራት እኩል ክፍሎች ውስጥ 3ቱን ወስደናል ማለት ነው። አሁን ስለዚህ አንሺ ስለሚባለው ቃል ሳይሆን 3/4 ማለት ከአራት እኩል ክፍሎች ከአራት እኩል ክፍሎች ውስጥ 3ቱን ወስደናል ማለት ነው። አንድ ሰርክል የሆነ ዳቦ ውስጥ ከአራት እንከፍለውና 3ቱን ወስደናል ማለት ከአራቱ 3ቱን ወስደናል። ምን ትቀራለች ማለት ነው? አንድ ትቀራለች ማለት ነው። ይሄ በዚህ ውስጥ ግን ስለዚህ ሳይሆን ዋናው ነገር 3 ምንድናት? አንሺ ወይም ደግሞ ጠሪ ትባላለች ማለት ነው። አንሺ ወይም ደግሞ ጠሪ ትባላለች ማለት ነው። ሌላው አካፋይ ወይም ተቆጣጣሪ፣ ያ ማለት 1/2 ከሆነ እቺ 1/2 ከሆነ አካፋይ ወይም ተቆጣጣሪ። አሁን እዚህ እያንዳንዱ የምናየው በ3/4 ውስጥ 3 ጠሪ ከሆነች 3 አንሺ ወይም ጠሪ ከሆነች ከአራቱ ውስጥ 3ቱን ወስደናል ብለን የምንል ከሆነ 4 ደግሞ ምን ትባላለች ማለት ነው? ተቆጣጣሪ። 4 ምን ትባላለች? ተቆጣጣሪ ወይም 1/2 በ1/2 ውስጥ አንድ ምንድናት? ጠሪ። እቺ ምንድናት ነው ያለ? ጠሪ። 2 ምንድናት ነው ያለ? ተቆጣጣሪ ናት እቺ ማለት ነው። ይህ የክፍልፋዮች የታችኛው ቁጥር ነው። የታችኛው ቁጥር ማለት ተቆጣጣሪ፣ ይሄ ተቆጣጣሪ ማለት ነው። እንግዲህ ስራውን አንድ ባንድ ስናይ ስራውን ይሄንን ወይም ደግሞ ይሄን ተቆጣጣሪ የምንለውን ስራውን ስንመለከት አንድ ሙሉ ነገር ወደ ስንት እኩል ክፍሎች እንደተከፈለ ያመላክታል። ይሄ አንድ ሙሉ ነገር ወደ ስንት ነገሮች እንደተከፈለ ያመላክታል። ለምሳሌ እንመልከት። ይሄ ስራው አንድ ሙሉ ነገር ወደ ስንት እኩል ክፍሎች እንደተከፈለ ያመላክታል፣ ያሳየናል ማለት ነው። ስለዚህ 3/4 ማለት ለምሳሌ በ3/4 ውስጥ 4 አካፋይ ወይም ተቆጣጣሪ ይባላል ብለናል አይደለ? 3 ምንድነው? ጠሪ ነው። 3 ጠሪ ነው። 4 ምን ይባላል? 4 ደግሞ ተቆጣጣሪ ናት። ስለዚህ ይሄ ማለት አንድ ሙሉ ነገር ወደ ስንት እኩል ክፍሎች እንደተከፈለ የሚያሳየን ስለሆነ ተቆጣጣሪ ይባላል። ይህ ማለት ሙሉ ነገር ወደ 4 እኩል ክፍሎች ተከፍሏል ማለት ነው። ያችሁት ይህ ማለት የሆነ ሙሉ ነገር ወደ 4 ተከፍሏል ማለት ነው። ወደ 4 ተከፍሏል ማለት ነው። ይሄንን ነው የሚያሳየን። ስለዚህ በአጠቃላይ ለማስታወስ ያክል ለእናንተ ለማስታወሻ ያክል የሚቀመጡ ነገሮችን በደንብ ስናይ አካፋይ የምንለው ቁጥሩ በጨመረ ቁጥር አካፋይ የትኛው የታችኛው ቁጥር በጨመረ ቁጥር ክፍልፋዩ እያነሰ ይሄዳል። ለምሳሌ 1ን ከ2 ማካፈል፣ 1ን ከ4 ማካፈል። ለምሳሌ 1ን ከ2 እና 1 ከ4 ይበልጣል። 1ን ከ2 ማካፈል እና ከ4 ማካፈል ማለት ነው። ይሄ 1/2 እና 1/4 ማንም ይበልጥ? 1/2 ይበልጣል። አንዱን ሙሉ ሰርክል፣ አንዱን ሙሉ ዳቦ ከ2 መካፈል እና አንዱን ሙሉ ዳቦ ከ4 መካፈል ማለት የትኛው ይበልጣል? የምናገኘው ውጤት አንዱን ሙሉ ከ2 መካፈል ይበልጣል። ስለዚህ ይሄ አካፋዩ በጨመረ ቁጥር፣ አስተውሉ፣ አካፋዩ በጨመረ ቁጥር ቁጥሩ እየጨመረ ሲሄድ የምናገኘው ነጥብ እያነሰ ይሄዳል ማለት ነው። እያነሰ ይሄዳል። አንድ ዳቦ ከ2 ብንከፍለው፣ አንድ ዳቦ ከ4 ብንከፍለው የምናገኘው ውጤት እኩል አይደለም። አንሺ የምንለው ወይም ኑሜሬተር የላይኛው ቁጥር ደግሞ ይሄ ማን ነው? የታችኛው አይደለ? ይሄ ከታች ያለው 1/2 ቢባል እቺ 1/2 ቢባል አንድ ምንድናት? እቺ አንድ ምንድናት? የላይኛው ናት። ስለዚህ ሁለት ደግሞ የታችኛው ናት። ስለዚህ ይሄ ዲኖሚኔተር ማለት የታችኛው ማለት ነው። ዲኖሚኔተር ይባላል። ዲኖሚኔተር የታችኛው። ስለዚህ የታችኛው ቁጥር በበለጠ ቁጥር የምናገኘው ውጤት ትንሽ እየሆነ ይሄዳል። እሺ ኑሜሬተር የላይኛው ቁጥር በጨመረ ቁጥርስ? ይሄ ላይኛው አንሺ ወይም ደግሞ ምንድነው የምንለው ያለ ጠሪ። ይሄ ጠሪ የምንለው ቁጥር በጨመረ ቁጥርስ የምናገኘው ምንድነው? ጠሪ የምንለው ቁጥር በጨመረ ቁጥር ክፍልፋዩ እየበለጠ ይሄዳል። ክፍልፋዩ ያ ማለት የሚገኘው ነገር እየበለጠ ይሄዳል።
ለምሳሌ 3 ሲካፈል ለ4 እና 1 ሲካፈል ለ4 3 ሲካፈል ከ4 1 ሲካፈል ከ4 ይበልጣል። አካፋዮቹ አንድ ናቸው። ሶስቱን ዳቦ ከ4 መካፈል እና አንዱን ዳቦ ከ4 መካፈል የትኛው ይበልጣል? ሶስቱን ዳቦ ለ4 መካፈል። እንደው አንዳንድ ዳቦ ሊደርሳቸው እኮ ትንሽ ነው የሚቀረው ማለት። ስለዚህ ይሄ ቁጥር በበለጠ ቁጥር አሁን ደግሞ የትኛው ይበልጣል? ይሄ ቁጥር በበለጠ ቁጥር ደግሞ አካፋዩ ወይም ደግሞ ከታች ያለው ቁጥር ተመሳሳይ ከሆነ እየበለጠ ይሄዳል ማለት። ለምሳሌ 3 ዳቦ አስቀመጣችሁ ለ4 ተካፈላችሁት። አንዳንድ ሊደርሳችሁ የተወሰነ ነው የሚቀረው ማለት ነው። ሁለተኛስ 1 ዳቦ አስቀመጣችሁ ለ4 አካፈላችሁት። ይህን ስታደርጉ ደግሞ ምን ሆነ? ብዙ ሊደርስ የሚችለው 3ቱን ለ4 መካፈል ነው አይደለ? ይሄ ስለሆነ ማለት ነው። መልካም። ስለዚህ ወደ ትምህርታችን ስንመለስ እያንዳንዱ መደበኛ ክፍልፋይ አለ፣ ኢመደበኛ ክፍልፋይ አለ፣ ድብልቅ ክፍልፋይ የሚባሉ አሉ። እንግዲህ በመደበኛ ክፍልፋይና በኢመደበኛ ክፍልፋዮችን በደንብ ለማወቅ መጀመሪያ ጠሪና ተቆጣጣሪ ሚሎችን ማወቅ ስላስፈለገ እነሱን አይተናል። ኢመደበኛ ክፍልፋይ ማለት ደግሞ ተቆጣሪው ከጠሪው ይበልጣል። በተቃራኒው ደግሞ ይሄ ደግሞ በተቃራኒው ማለት ነው። በተቃራኒው ሀ ሲካፈል ለ ከሆነ ይሄ ሀ ከለ ምን ይሆናል? ያንሳል ማለት ነው። ከለ ያንሳል ማለት ነው። እዚህ ያ ማለት በትክክለኛው መንገድ ስናየው የሆነ ቁጥር እንውሰድ። ይሄ ቁጥር ማለት 1/4 እንውሰድ። 1ን ከ4 መካፈል ስለሆነ 1 ቆጣሪ ነው ወይም ደግሞ ጠሪ ነው። 4 ምንድነው? ተቆጣሪ ነው። ስለዚህ 1 ከ4 ያንሳል። ስለዚህ ይሄ ምንድነው? ይሄ መደበኛ ክፍልፋይ ነው ያለው ማለት ነው። መደበኛ ክፍልፋይ ነው ያለው። በዛው ልክ ደግሞ ይሄ መደበኛ ክፍልፋይ ከሆነ በተቃራኒው 3 ሲካፈል ለ2 ኦር ደግሞ 3/2 ብለን ብንለው ይሄንን በደንብ እንየውና 3/2 ብለን ብንለው ይሄ 3 ከ2 ምን ይበልጣል አይደለ? ስለዚህ ኢመደበኛ ነው። ያ ማለት የሚደርሳቸው ውጤቶቹ ከአንድ በላይ ነው። 3ቱን ዳቦ ለ2 ሰዎች ብናካፍላቸው ከአንዲት ዳቦ በላይ ይደርሳቸዋል ማለት ነው። አንዱን ዳቦ ግን ለ4 ብናካፍላቸው ሩብ ይደርሳቸዋል። ትንንሽ የሆነ ዳቦ ይደርሳቸዋል ማለት ነው። ስለዚህ ይሄ መደበኛ ክፍልፋይ ነው፣ ያኛው ኢመደበኛ ክፍልፋይ ማለት ነው። ድብልቅ ክፍልፋይ የምንለው ወይም ደግሞ ሚክስድ ክፍልፋይ የሚባሉት ደግሞ በተቃራኒው ሙሉ ቁጥርና መደበኛ ክፍልፋይ የተቀላቀሉበት ነው። ሙሉ ቁጥርና መደበኛ ክፍልፋይ የተቀላቀሉበት ነው ማለት ነው። ያችሁ ሙሉ ቁጥርና መደበኛ ክፍልፋይ። አሁን ሙሉ ቁጥርና መደበኛ ክፍልፋይ የምንላቸው ድብልቆችን ለማየት በደንብ እንዲመቸን ድብልቆችን ለማየት አሁን ለምሳሌ 3/5 ብንል በመጀመሪያ ደረጃ ይሄ ምን አይነት ክፍልፋይ ነው? መደበኛ ክፍልፋይ። ምክንያቱም 5 ከ3 ስለሚበልጥ ወይም ተቆጣሪው ከቆጣሪው ወይም ደግሞ ከጠሪው ስለሚበልጥ ይሄ ጠሪ ከምንለው ይሄ ስለሚበልጥ ማለት ነው። ግን ይሄኛው ሶስተኛው የክፍልፋይ አይነት ድብልቅ ክፍልፋይ የምንለው የሆነ ሙሉ ቁጥር ከፊቱ አለ ማለት። ለምሳሌ አንድ ባንድ ብንመለከት ይሄንን ብናይ እቺ ስንት ቁጥር ናት? 2 እዛ 1/2 የተደባለቀ ነው አይደል? ይሄ ነገር ስለዚህ በዚህ ውስጥ 2 ሙሉ ቁጥር ናት ማለት ነው። እቺ 2 ሙሉ ቁጥር ናት። እቺ 2 ሙሉ ቁጥር ናት። 2 እያላቸው 1/2 ደግሞ መጨመር ማለት ነውና እቺ ክፍልፋይዋ 2 ሙሉ ቁጥር 1/2። ይሄ ማለት ድብልቅ ክፍልፋይ ይባላል። ድብልቅ ክፍልፋይ ለምሳሌ ሌላ ተጨማሪ ምሳሌ ብንወስድ በዚህ ድብልቅ ክፍልፋዮች ውስጥ ለምሳሌ ሌላኛውን ክፍልፋይ ስናይ 3 ሙሉ 1/5 3 ሙሉ ይሄ እያንዳንዱ 3 ሙሉ አለው። ይሄ 3 ሙሉ አለው። 3 ሙሉ 1/5 ይሄ ማለት 1ን ከ5 ይካፈላሉ፣ ግን
ሶስት ሙሉ ነገር አለው ማለት ነው። ስለዚህ ይሄ የሚያገኘው ውጤት ከሶስት በላይ ነው ማለት ነው። የሚያገኘው ውጤት ከሶስት በላይ ነው ማለት ይሄ ድብልቅ ክፍልፋዮቹን የሚያገልጸው ይሄ ነው።